ውበቶች የመስጊድ ውበቶች የሽምግልና ውበቶች አባቶቻችን ናቸው። ብዙ አባቶች የሚገርመው በኢትዮጵያ አቆጣጠር በ2013 ብዙ አባቶች ነው የሞቱት። ድንገት ቀብርም የሸኘናቸው ካሉ አሁንም ደግሞ አጠገባችን የተቀመጡ ቤተሰቦቻችን እናታችን ካለች ይሄን ዱዓ አድርጉላችሁ ይላል አላሁ ተዓላ። አላህ ነው ያለው። የግድ በአረብኛው በቁርአኑ ባለው ብቻ አይደለም፣ በአማርኛም ቢሆን ይሄን ዱዓ አድርጉላቸው። ምንድነው ዱዓው? ወቁል ረቢ ረሐሙሁማ ጌታዬ ወይ ዘንላቸው ከማ ረበያኒ ሰጊራ ሕፃን እንዳለው እንዳዘኑልኝ እዘንላቸው። አው ጡቷን ነክሰን ነበረ፣ ጸጉሯን ነጭተን ነበረ፣ ለሊት 8 ሰዓት ገፍትረን ነበረ፣ ለሰርግ ሄደችበትን ልብሷንም እኮ ሸንተንበት ነበረ። ያን ህይወት አስታውሰ ከሞቱም ይሄን ዱዓ አድርግላቸው ካሉም ይሄን ዱዓ አድርግላቸው። ወቁል ረቢ ረሐሙሁማ ከማ ረበያኒ ሰጊራ ጌታዬ በልጅነቴ እንዳዘኑልኝ አንተም ደግሞ ቀብር ሄዷልና አባቴ የተሻለ ቤት አድርግለት አንተው ማሮ በላቸው። አንተ መስጂድ ገብተ ዱዓ አድርገ አባት ቀብር ካለ አልሞተም አባት ለምን ሱቁ አንተ ነህ፣ አንተ የአባት ሱቅ ነህ። አንተ ዱዓ ያረክ መልካም ስራ እየሰራ እናት ቀብር ከተኛች አልሞተችም። የሞተችው ዱዓ የሚያረግላት እጁን የሚዘረጋ ልጅ ያጣች ቀን ነው። የሞተው አባታችን መቼ ነው እጁን ዘርግቶ ጌታዬ ዘንላቸው በልጅነቴ እንዳዘኑልኝ ብለህ ያደረክ ጊዜ አልሞተችም እናት። አላህ ገንዘብ ሰጥቶ ጉድጓድ ሄደ ካስቆፈርክላት ውሃ ከቆፈርክላት አልሞተችም እናት። አንድ ቁርአን አንዋር መስጊድ ሄደ በ100 ብር ገዝታ አንድ የተቸገረ መስጊድ አንድ ቁርአን በሰጥ አልሞተችም እናት። ለምን አንተ የሷ ቃና አንተ የሱ ቃና። ይሄ እንግዲህ ቀብር ከሄዱ ነው። ካሉ ግን ምን ያህል ወንድሞቼ ከእናትና ከአባቶቻችን ጋር ግንኙነት አለን? ስናገባ ምን ያህል እናማክራቸዋለን? ቤት ስንሰራ ምን ያህል እናማክራቸዋለን? ምን ያህልስ ጓደኛ አድርገናቸዋል? እንዴት ተደርጎ ነው ጀነት የሚገባው? የአላህ ጀነት አይደለም የሀብታም ቤት መግባት ውድ አይደል እንዴ? ስንት ዘበኛ አይደል እንዴ ያለው ሀብታም ቤት መግባት? ከላይ ዘበኛ አለ፣ መሀል ላይ ሽቦ አለ፣ ከታች ግቢው አጠገብ 3 ውሻ አለ። እንዴት ትገባለህ እዚህ አይነት ግቢ? የአላህ ጀነት ደግሞ ውድ ናት። ጎንበስ ቀና እያልን እየቀራን ከእናታችን ከአባታችን ግንኙነት ከሌለን አማክረው ና ባባ በለው፣ ምን ጭንቅ አለ በለው፣ ገንዘብ ካለ አካውንት ክፈትለት አንተ እንዳይጠይቀ አባት ለማኝ አይደለም። ደስ ይበለው ክፈትለት ውሰድ በለው፣ የፈለከው ውሰድ በለው። መሰደቅ ፈለገ አንተም ማስፈቀድ የለበትም ይሰድቅ ይው በአካውንት ከትችላሉ በለው። መኮፈሳችንን ማንሳት አለብን። ይሄ ገንዘብ የኔ ነው አትበል። እኔ የሱ ቃኔ ገንዘብ የሱ ቃኔ ነው ማለት ያለብህ። እናትን ባንተ እንዳትሳቀቅ። ለዚህ ነው ምን ይባላል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደነገሩ ማንም ሰው በዱንያ ላይ የሚቀጣው ቅጣት አላህ ለየውመል ቂያማ ያቆይለታል፣ ለየውመል ቂያማ ያዘገይለታል። በእናትና በአባቱ የሰራው ግፍ ሲቀር እሱ በዱንያም ያገኘዋል፣ ዱንያ ላይም እዚህም ያገኘዋል። እናቱን ሲያሰቃይ የነበረ የሚያሰቃይ ልጅ አላህ ይሰጠዋል። ቂብላውን የምታጠፋ ሚስት አላህ ይሰጠዋል። ናግባ ናውጣ የቴርክ እንዳትቀነሳ እንዳትቀመጥ የምትል ሚስት ይሰጠዋል። ቂብላ ሁሉ ሚስቱ ትሆናለች ማለት ነው። ወደ ኋላ መመለስ ያስፈልጋል። ይሄ ሙሲባ እንዳይመጣብን ዛሬ ወደ አላህ መመለስ አለብን። እናቶቻችን ጓደኛ ማድረግ አለብን። ከማንም በላይ ከመስጊድ ኢማም ከዓለም ዑለማ ሁሉ ላንተ በላጭ እናት ናት። ተው ሌላው ትልቅ በዱንያ ላይ ትልቅ ቦታ የሰጣቸው አላህ ዑለሞችን አይደለም። ከዑለማ በላይ ላንተ ትልቁ ዑለማ እናት ናት። ከዑለማ በላይ ላንተ ትልቁ አባት ነው። ከአባት ከእናቶቻችን ጋር የምናሳልፋቸው ሂደቶች ከዚህ ጀምሮ መስተካከል አለበት። ማን አለን? ማንም ሀብት የለንም። ሀብታችን እነሱ ናቸው። የቤቱ ውበቶች፣ የለቅሶ ቤቱ ውበቶች፣ የሰርጉ ውበቶች፣ የማንኛውም የቤታችን እንቅስቃሴ ሁሉ ውበቶች እናትና አባቶቻችን ናቸው። ሄደን ዱዓ መቀበል መዘየር። አንዳንዱ ሰው በጣም የሚያሳዝነኝ እንዳየሁት እናት እንዴት ናቸው አባት እንዴት ናቸው ሲባል ወላሂ ከትዳር ጋር በጣም ከባድ ነው። እናትና አባት መዘየር ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አገባን እንጂ መጀነት ገባንኛ። ጊዜያዊ መደሰቻ ቦታ ነው። እንዴት እናቱን ጥሎ ሚስትን የሚያክል ትላንት ማያቀ አካል ጋር ቁጭ ብሎ እናቱ መርሳት አለበት እንዴ?
እናቱን ለመዘየር ሚስቱን ማስፈቀድ አለበት እንዴ? እናቱ ጋር ለመተኛት ሚስቱን ማስቀደም አለበት እንዴ? ሚስትም ሌላ ሐቅ አላት፣ አንተም ሌላ ሐቅ አለ። ዋናው ሐቃችን ግን ልረሳ አይገባ። ቤተሰቦቻችን ርቀናቸዋል። ቤተሰቦቻችን እያወያየን አይደለም። እናት አባቶቻችን ተሸማቀው ነው ያሉት። ኢላ መን ረሒመ ረቢ፣ ሁሉም ማለት አይደለም። አላህ ያዘነላቸው ወጣቶች አሉ፣ አላህ ያዘነላቸው እህቶቻችን አሉ። ሁሉም ማለት ግን አይደለም። አሁን ግን ካለንበት ሂደት አንፃር እናትና አባቶቻችን ወላሂ ተዘንግተዋል። ማን ይናገርላቸው? ማን ያወራላቸው? ሁላችንም የመጣነው ከነሱ ነው። መሰረታችን እነሱ ናቸው። ትልቁን አጅር ለማግኘት የተስተካከለ ሐያት የሚፈልግ ሰው ካለ ማንንም እንዳትከጅል። እናትን ብቻ ከጅላት፣ አባትን ብቻ ከጅላቸው። አቤት በለው። አንድ ሙስና የለመደ ሰው ሚሊዮን ብር ብትሰጠው ላይስቅ ይችላል። እናት በአንድ ኪሎ ቡና ነው አይደል እንዴ ቀልቧ የሚከፈተው? የሆነ ካፒታል ይሄን ካላመጣ እኮ አትልም እናት አባት ይሄን አይሉ። ከምንም በላይ ትልቁ ሀብታቸው አንተ ነህ። እናዋያቸው፣ እንጠይቃቸው። የጤና ችግር ካለ ቶሎ ስልክን ዘግተው ጠናላቸው፣ ውሰድና አስመርምራቸው። እንዴት ነሽ የሚበላት እንዴት ነው ባባ በለው። በመጥፋት ይቀርብላችሁ ከሆነ ዛሬ ከናንተ ጋር ነው ማድሮ በላቸው። አጠገባቸው ቁጭ በል፣ አብረ ሻይ ጠጣ፣ አብረ ቡና ጠጣ፣ አዋያቸው፣ በደንቢያቸው። የደረስክበትን ነገር ሁሉ አማክራቸው። ምን ትይኛለህ በለ፣ ምን ትለኛለህ በለ ጠይቃቸው። ይሄ እዚህኛ ተስማምተን የሰጠናቸው ደረጃ አይደለም፣ አላህ የሰጣቸው ደረጃ ነው። ለዚህ ነው ነብዩ አለይሂ ሰላቱ ሰላም አባትና እናት ልዩ የሆነ መስተንግዶ ጀነት ላይ ያዘጋጅላቸዋል አሉ። ሲያዘጋጅላቸው ምን ብለው ይጠይቃሉ? ጌታችን ሆይ እኛ ሰላታችንም እናውቀዋለን፣ ጾማችንም እናውቀዋለን፣ በየትኛው መልካም ስራ ነው ጌታችን ይሄን ያዘጋጀን ጀነት ይላሉ። በጣም የሚያጅበው እነሱ ከሞቱ በኋላ የልጃቸው ሰደቃ፣ የልጃቸው ሰላት፣ የልጃቸው ጾም፣ የልጃቸው በመልካም ማዘዝ፣ የልጃቸው ከመጥፎ መከልከል ልጆቹን ለዚህ ያበቃላቸው የዚህ አጅር ተሰበሰብ ይህን ሽልማት አላህ አዘጋጅቶላችሁ ነው ብሎ የልጆቻችሁ ሽልማት ነው ይሏቸዋል። አላህ ከነሱ ያርገን። የዚህ አይነት ልጅ አላህ ይስጠን። ሳሊ ተቂ የሆነ ልጅ አላህ ይስጠን። የተበላሸ ትውልድ ይባላል። የተበላሸ ትውልድ እያለ መናገሩ መፍትሄ አይደለም። እኔ ቤተሰብ 5 ሰው ሊኖር ይችላል፣ አንተ ቤተሰብ 3 ሊኖር ይችላል፣ አንተ ቤተሰብ ደግሞ 10 ቤተሰብ ሊሆን ይችላል። እኛ ከተወያየን ማን ያስተካክለዋል? አላህ በተከበረው ቁርአን ምን ይላል? إن الله لا يغير ما بقوم حتى يغيروا ما بأنفسهم الله عند النجار بسوتش አይለውጥም ሰዎች ራሳቸው ካለውጡት ይላል። እኔ ነኝ ማበላሸው፣ እኔ ነኝ ማስተካከለው፣ እኔ ነኝ መጥፎ የነበርኩት፣ እኔ ነኝ ጥሩ መሆን የሚገባኝ። ቢያንስ ዛሬ የሰማናት እንኳን አመት 2 አመት እናቶቻችን የራቅን ነገ ሄዳችሁ ዘይሯቸው። አፉ በይን በላት ባታጠፋም ብትከድማትም ምን አጎደልኩብሽ እናቴ በላት። አቆላም ጠጥራት። ብዙን ጊዜ ጥሩ ዱንያ ያዘች እናት ናት ኡሚ ማሚ ተብላ የምትጠራው። የግድ እናታችን ክላክስ እያደረገች ግቢ የማስከፈት ደረጃ ባደርስም እናት ናት። የእናት ትንሽ የለም፣ የአባት ትንሽ የለም። ምን ጊዜም ደረጃቸው ከፍ ያለ ነው። ምን ጊዜም የማንም ደረጃ ይወርዳል፣ ዝቅ ይላል፣ ከፍ ይላል። አላህ እኮ በጣም የሚያጅበው የሌላ እምነት ተከታይ እንኳን እናት ብትሆን አለ አላህ ወሳሂቡሁማ ፊ ዱንያ ማዕሩፍ አለ። በዱንያ ጉዳይ ላይ በደንብ አድርገህ ከሷ ጋር ተኗኗር፣ እንዳይርባት አለ። ተንከባከባት። ያመለከችው ነገር ታምልክ አይመለከትም። ለምን ለኩም ዲኑኩም ወሊየ ዲን፣ አንቺም በሃይማኖትሽ እኔም በሃይማኖቴ አላህ ዘግቶታል። የሌላ ሃይማኖት እንኳን ተከታይ ብትሆን በዲኑ ላይ እስካልመጣችብህ ድረስ በዱንያ ጉዳይ ላይ ወሳሂቡሁማ ፊ ዱንያ ማዕሩፍ አለ። ሊረባት አይገባም፣ ሊጠማት አይገባም፣ ሕክምና ልታጣ አይገባም። በምንም ነገር አጠገቧ እንድንሆን አላህ አዞናል። ታዲያ ሙስሊም ስትሆን ደግሞ ሐቁ ይጨምራል። ሙስሊም ሲሆን አባታችን ሐቁ ይጀምራል። አላህ ያልቀነሰውን ያልቀነሰም አላህ የጨመረውን እንዳለ ነው የምታወርደው። ስለዚህ ሁላችንም እንትና መባባል የለብንም። እንደ ድንገት እኔ ይሄን አርስት ዛሬ መረጥኩት። አንድ ጓደኛ ያለኝና እንደው በተቻለ መጠን የነገረኝ ነገር እንደው የሚደረገው ዳዕዋ ትንሽ ብትቀይሩት አለ።
የህግ ባለሙያ ነው ጠበቃ ነው ብዙ ጉድ ይዟል እንግዲህ ጠበቃ ዛሬ በጣም የሸመቀቀኝ ብሎ የነገረኝ ምንድነው አባትና ልጅ ፍርድ ቤት ሲቆሙ ጠባቸው ደግሞ እሱ ያልሰገድክም ብሎ አባትና ልጅ ተካሰውኩ አይደለም ንብረቱ የኔ ነው ተባብለው ነው ማንንም ግን በልቶ ወደ ቀብር ሄደ የለም ሁሉም አስቀምጦ ነው ሄደው አባትና ልጅ ፍርድ ቤት ከቀረበ ልጅና እናት ፍርድ ቤት ከቀረበ ምን እንጠብቃለን ምንም እንጠብቀው ነገር የለም የግድ ግን መመለስ አለብን ምንም እኛ ተስፋ የሚያስቆርጣ ነገር የለም ከተነጋገሩ والله በረካ ነው ካወሩ ተካፍሎ መኖር በረካ ነው ነፍሴን ወድጄ ከኔ አይለፍ ሁሉ ብር ብለን እንጂ ተካፍለን ብንበላ አላህ ረህመቱን ነው የሚያወርደው የሁለት ሰው ምግብ ለአራት ሰው አይደለም የሚለው ሐዲሱ የአራት ሰው ምግብ ለስድስት ሰው ነው እኮ የሚለው አንተ ጋር ያለው ብዙ ቤተ ዘመድ ይኖርበታል ጠማ ሆነ እንጂ የፈለገ ቋጣሪ ቢሆንም አንድ ሰው ስለቋጠረው ገንዘቡን አያቅፋትም አላህ ባቋራጭ ይቀበለዋል ባክም ቤት ይቀበለዋል ወንበዴ ይልክበታል ሽፍታ ይልክበታል ይቀበለዋል አላህ እኔ በመወደው አውጣ ነው እንጂ አለ አላህ መቀበል መንገዱማ ብዙ ነው ልክ የሁሉ መስኮት እንዳለው መስጊዱ የሁሉ ይልክብሃል ማለት ነው ግን በፍቅር አውጣ ለናት በፍቅር አውጣ ለሚስት በፍቅር አውጣ ለልጆች በፍቅር አውጣ ለቤተ ዘመዶች ያለው አላህ ከዚህ አንፃር ስለዚህ ሁላችንም ካበላሸንም ከነፍሳችንና ከሸይጣን ነው ካስተካከልንም ማስተካከልን እንድንጨምርበት በሚል ነውና ይሄ ሁሉ ነገር ከተሰማ ነገ ምን አካል ነው ወደ ፍርድ ቤት የሚሄደው እኛ ፍርድ ቤት ያስፈልገንም ያላህ ባሪያዎች አሉ ሊዳኙናል እዛ ሄደን መጨቃጨቅ ያስፈልግም ሰው ኮፍያችን ሲያሸማቀቃል ሂጃቧን ሲያሸማቀቃል እስልምናችን ሲያሸማቀቃል ቁልመታ ዱንያ ቀሊል ብለን ልባችን ማሳመን ያስፈልጋል በቃ እቺ ዱንያ ትንሽ ናት አላህ ያለው መጠቀሚያችሁ ናት በሚገርም ምሳሌ ነው አላህ ዱንያን የመሰላት አንድ ሰው ፀሐይ አቃጥሎት ፀሐይ ለማብረር ጥላ ቦታ ይቀመጣል ከዛ ተነስቶ ይሄዳል ያሉት እቺ ነው ዱንያ ያሉት ረሱል ሰለላሁ ዐለይሂ ወሰለም እቺን ትንሽ ወጥ ግን ነግደውባት ሄደዋል እኛም ነጋዴዎች መሆን ይገባናል ከናት ከአባቶቻችን ጋር የተለየ ግንኙነት እንደምናደርግ ተስፋ እናደርጋለን ዝግጁ ናችሁ ወንድሞች አፍጥጣችሁ ብቻ ነው ያያችሁ ኢንሻአላህ ዛሬ አሁን እንደወጣው እንደም የመጀመሪያ እምዘይራቱ ሰላም አለይኩም ነው መስቴ ጁማዓ ዚያራ ሚዘይር እስቲ ይሁሉ ሰው ጀለው እንዴ لا اله الا الله አሁን ዘይራታለሁ እናቴን በላውጣው ጅን ነይት ሸይጣንን አቃጥሎ ከዚህ የበለጠ ምን አለ ተሰባስበን አታወርዱት እንዳታወርዱት አላህ ያዋላጁን ስለሚያው ነው ሁላችንም ዝግጁ ኢንሻአላህ በደንብ አድርገን ዘይራቸዋለን በባዶ እንዳዘይሩ የሆነ ሀዲያ ይዘን ነው ኢንሻአላህ መዘየር ያለብን ሰው ለሚስቱ ስንት ነገር ይገዛል አይደል ሀቢብቲ አይኔ ሆዴ ምን ይላል አረ እናትን አቆላምጠ ጥራት ሁሌ ማትለወጥ ሚስት እኮ መቼም ተተርቶላታል እንደ እናቴ እንጂ እንደ ሚስት ያታውለኝ ይባላል አይደል እንዴ ሚስት ከማን ጋር ዋለብኝ ነው የምትለው ምክንያቱም የሴት ልጅ ድምጽ በሰማሽ ቁጥር መንገድ ላይ በሞባይል ልቧ ነው የሚመታው ሚስት ማናት ደግሞ ትባላል አንተ ራስ አታቃትም የሄደችው አጠገብህ እናት ግን ሱብሃንአላህ ለየት የሚያረጋት ባህሪው ምንድነው ልጄ እንዴት ዋለልኝ ነው ከማን ጋር አይደለም እሷ እንዴት ዋለልኝ ነው አባት እንዴት ዋለልኝ ነው የሚለው ይሁሉ ህብረተሰቡ እንግዲህ ሽማግሌ ባንሆንም በአብዛኞቻችን የትዳር ባለቤቶች ነን ዛሬ የዘራነው ነገ በመልካም እንድናገኘው ዛሬ ሁላችንም መለወጥ አለብን የትም ቦታ ምን ሰማቸው ተረተረት ማቆም አለብን ትውልዱ ተበላሸ والله መፍትሄ አይደለም ኢንሻአላህ እናስተካክለዋለን باذنillah ቤታችን ሙሐደራ መጀመር አብረን መብላት አንድ ክፍል ጎረምሳ እዛ ክፍል ህፃናቶች አታርጉ በአንድ ትሪ ገልብጣችሁ አብራችሁ ከልጆቻችሁ ብሉ ቤተሰቦቻችን ያበላሸነው እኛ ነን የሴቶች ክፍል የወንዶች ክፍል ተብሎ በሰራተኛ ምግብ ይመጣለታል ክፍል ድረስ አባቱ ይግባ አያቅም እናቱ ትግባ አያቅም ማን ይዋል ማን አይዋል አያቅም ከዚህ በለጠ አሳፋሪ አይደል ሲተኙ ሲበላ ግን አንድ ትሪ ጠርታችሁ እንዴት ዋላችሁ ጀማዓ እንዴት ነው ምን አዲስ ነገር አለ መባባል አለበት የቤተሰብ ፍቅር ከሚያመጣው አንዱ በአንድ ማዕድ ላይ ተሰባስበን ስንበላ والله ረህመት ነው የሚመጣው ብዙ አዳዲስ ነገሮች እናያለን ወጣ ያለ ልጅም እናውቃለን የተበላሸ ልጅም እናውቃለን ማን ጠንካራ ሱና ላይ ጠንካራ የሆነ ልጅም ሁሉንም እንድንለይ ያረጋናል ግን ከቤቶቻችን አሰራርም ችግር ማስተካከል አለብን 10 ክፍል ከመስራታችን በፊት እንዴት ነው ማስተኛቸው ብለ መጠንቀቅ ያስፈልጋል ብዙ ወጣቶች ለራሳቸው ክፍል ያደርጉና ከሞባይላቸው ጋር ኒካ ያስራሉ የሐራም ኒካ ከሞባይላቸው ጋር ያስራሉ ዓለምን ያዩበታል
በ200 ብር በ100 ብር ካርድ ዓለምን ያዩበታል በደንብ መቆጣጠር አለብን ቁጥጥር ሲባል በዱላ መማታት አይደለም ይሄ አይጠቅምም ትደርሲበታለሽ ይሄ ከሆነ ይመጣባቸዋል ይሄ ከሆነ ይሆናል ካልን ከተነጋገረን የማይፈታ ነገር የለም በዱላ አይደለም የሚፈታው ስለዚህ ቤተሰቦቻችን ጋር እኛን ቤቱን ይሰራሉ እኛን ያበላሸነው ቢዝኒላህኛው እንብናስተካክለው እኛንና ሁላችንም አላህ ተስተካክሉልን በእኛ በተሰባሰብነው ወንድሞች ሁሉ ከጀርባችን የጀሃነም ልጅ የማይፈጠርበት ቤት አላህ ያርግልን እዝነታችሁን ደግሞ ዝቅ በሉላቸው የራህመት የሆነ እዝነት የሆነ ከእዝነት ጋር የተያያዘ መተናነስን ተናነሱላቸው ይላል አላህ ወግፊር ለሁማ ጀናህ الذل ትንሽ ሆነ እነሱ ጋር ቀርብላቸው ድንገት ግን ይላል አላህ በህይወትም አባት ተርፎ ከሆነ አሁን ሁሉ ደረጃ የሚሄዱበት የሰው ልጆች ሁሉ መድኃኒት የሆነው የሰው ልጆች ሁሉ መመሪያ የሆነው ተራራ ላይ ቢወርድ ኖሮ ተራራን የሚያቀልጠው ይህ ቁርአን ነው وإذا تليت عليهم آياتهم زادتهم إيمانا ትክክለኛ የአላህ ባሪያዎች የሚባሉት የአላህ ቁርአን በተነበበላቸው ጊዜ زادتهم إيمانا ኢማናቸው ይጨምራል ከምንም በላይ ልባቸውን የሚሰበስበው ከምንም በላይ ወደ ተሻለ ህይወት የሚመራቸው የተከበረው የአላህ ቃል ነው የአላህ ቃል መቼም አዲስ ነው ሰዎች ዘፈን ያወጣሉ ለሆነ ጊዜ ዘፈኑ ያልቃል ሰዎች ለሆነ ጊዜ ቆንጆ ግጥም ይገጥማሉ ለሆነ ጊዜ ግጥሙ ያልቃል ሰዎች በሆነ ጊዜ የሆነ ስነ ጽሁፍ ይጽፋሉ በሆነች ጊዜ ያ ስነ ጽሁፍ ያልቃል ቁርአን ግን ሁሌም አዲስ ነው አለመቅረባችን እንጂ ቁርአን ሰዎች በቀረቡ ቁጥር ፍቅራቸው እየጨመረ ግንኙነታቸው እየጨመረ ነው የሚሄደው ምክንያቱም ሰዎች ቁርአንን ባገኙ ቁጥር ከጌታቸው ጋር ንግግር እያደረጉ ነው ለዚህ ነው ቁርአን በተቀራ ጊዜ ወአንሲቱን ያለው ጸጥ በሉን የተባለው ቁርአን እየተቀራ ወሬ ስለማይቀጥል ቁርአን እየተቀራ ስብሰባ ስለሌለ ቁርአን በተቀራ ጊዜ ምን ጊዜም ጸጥ ማለት እንዳለብን ነው አላህ በተከበረው ቃል ያስተማረን እኔንም እናንተንም ነገ የውመል ቂያማ ሸፋዓ ከሚሆኑት የቁርአን ቤተሰቦች አላህ ያድርገን ቁርአን ለልጆቻችን ተተርላቸው የምንሄደው ትልቁ ውርሳችን ነው ትልቁ ለልጆቻችን የምንተውላቸው ቁርአን ነው ቁርአን ያስተማረንና አባቱን በምን መልኩ መከተል እንዳለበት እናቱን እንዴት አድርጎ ማክበር እንዳለበት ቁርአን ያስተማረው ፊዚክሱንም አይተናል ኬሚስትሪውንም አይተናል እንግሊዝንም አይተናል ሁሉም ትምህርት እዚህ ያልቆጠረ ሰው የለም ነገር ግን ከናቱ ጋር ጥሩ ግንኙነት እንዲያሳልፍ ከአባቱ ጋር ጥሩ ግንኙነት እንዲያሳልፍ ያስተማረው ቁርአን ብቻና ብቻ ነው አላህ በተከበረው ቃል ምን ይላል ወአቡዱላህ ወላ ትሽሪኩ ቢሂ ሸይአን ይላል አላህን ጌታችሁን ብቻ አምልኩት በሱ ላይ ቅንጣት ያክል እንዳታጋሩአልና ተባሰብ አላህ ያርገን አገራችንም አላህ ሰላም አላህ ያርግልን ሰላሙን አላህ ያወርድልን ሰላሙን አላህ ያወርድልን ረህመቱን አላህ ያንባባብን ረህመቱን አላህ ያንባባብን አላህ በቃችሁ አላህ ይበለን የእናት የአባት ፍቅር ከሚያገኙ ሰዎች አላህ ያርገን አንዳቸውም ቀልብ ሳያረጉብን ዱንያ ለቀን ከሚሄዱ ሰዎች አላህ ያርገን አላህ በኸይር ቦታ ሁሉ ይሰብስበን የመስጊድ ፍቅር አላህ ይስጠን የዲን ፍቅር አላህ ይስጠን የዑለማ ፍቅር አላህ ይስጠን የዳዒ ፍቅር አላህ ይስጠን ትክክለኛ ሽማግሌዎችን እናከበር አላህ ያርገን እምንተናነስ አላህ ያርገን አላህ ከፍ ያርገን ደረጃችን የተሻለ ህይወት አላህ ያርገን በስራ የተጨነቀው ስራውን አላህ ይወፍቀው በትዳር የተጨነቀው ትዳሩን አላህ ይስጠው በትዳር የተጨነቀችው ትዳሩን አላህ ይስጠው በየቤቶቻችን ቁጭ ያሉት ልጃገረድ ቤቶቻችን ሁሉ አላህ ይድረስላቸው የሚሮጥ የሚያሯሩጥ ርስቁ ሰፊ የሆነ ወጣት አላህ ያምጣላቸው እዚህ ቤት እንደሰበሰበን አላህ በጀነት ውስጥ ምን ሰባሰብ አላህ ያርገን አቅሳ ዳዋ ነበርንኮ ምን ባባል እዛ ጀነት ቤት ውስጥ የምናወራ ሰዎች አላህ ያርገን ተሳስቼ ከሆነ ከነፍሴና ከሸይጣን ነው ትክክል ከሆነ ከአላህ ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ